ምርጫ ካሸነፍን መብራትና ውሃ በነፃ የምናቀርበው። ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። ምርጫ ካሸነፍን በደርግ መንግስት የተወሰዱ ቤቶቻችን ይመለስልን ለሚሉ ዜጎች ህጋዊ ማስረጃ እስካቀረቡ ድረስ ይዞታቸውን እንመልሳለን። በነገራችን ላይ ዛሬ ሰው ከሰይጣን ብሶ ራሱ ዲያብሎስን እያስገረመው ተቸገርን እንጂ ድሮ ሰይጣን ምርጥ አራዳ ነበር። በአንድ ወቅት ሲኦል የሰው ቁጥሩ እየተመናመነ መጣ። ሁሉም የእሱን ደጅ እያለፈ ወደ ገነት ሲገባ መመልከት የዘውትር ተግባሩ ሆነ። በዚህ ከቀጠለማ ሲኦል ኦና ሆና በጅራፍ ቂጡን የሚያጮው በሳት ነበልባል የሚፈጀው ሰው ሊያጣ ነውና ዘዴ መዘየድ እንዳለበት አሰበ። ሲኦል ያሉትን በሙሉ ነጭ አለበሳቸው። ቤቱን በፍራፍሬ ሞላው። ጽልመቱን አጥፍቶ ቤቱን በብርሃን ሞላው። ጻዕዳ ሆነ። አቤት ሲኦል ሲያምር! ሲኦላውያኑ የሰይጣን ባንዴ እንዲህ ያለ ወትሮ መቀያየሩ ገረማቸው። ያለመደበትን ምናምን እያሉ ያሽሟጠጡ በቃ ከፍራፍሬው ይገምጣሉ። ሰይጣን እጅግ ያማረ ነጭ ልብስ ለበሰና በራፍ አፋፉ ላይ ቆሞ እነሆ ገነት እያለ ወደ ገነት ገቢዎችን አስቶ ቤቱን በሰዎች ሞላ። ሰዎችም ገነትን ከጠበቅናት በላይ ሆና አገኘናት አሉ። አጅሬ ሰይጣን ቤቱ መሙላቱን ሲያረጋግጥ በሩን ከርችሞ ዘጋ። ልጆቹን በፍጥነት አስታውኮ አበዛቸውና ጥሩ ልምጭ ሰጣቸው። የሁሉንም ልብስ አውልቆ ቤቱን በጽልመት አለበሰው። ግራ እስኪገባቸው ድረስ ቀጠቀጣቸው። በሳት ነበልባልም አቃጠላቸው። እሬታ በዛ፣ ጩኸት ቤቱን ሞላው። ምንድነው? ቆይ እኛ የገነት እጩዎች ነን፣ ገነት ነው ብለህ እኮ ነው ያስገባህን ቢሉት አራድዬ ሰይጣን ጥቁር ሳቅ ስቆ እንዲህ አላቸው። እሱ የምርጫ ቅስቀሳ ነው አላቸው። ባሼ እሱ የምርጫ ቅስቀሳ ከበጀሙ ተስፋውን ያው ምርጫውን ካሸነፍክ ግን ፓርላማ ከገባ ያው እንዳትረሳኝ እኔን ቆንጆ ዱዓ እያረግን ስለ ቀጣይ ሁኔታ አቅጣጫዎችን የምናስቀምጥ ይሆናል። ሂስና ገላ ሂሳችንን እየዋጥን በተደራጀ ሁኔታ ማዕከላዊውን እንቅስቃሴ ማን እንደሚመራ አብረን እንግዲህ ምን መርጥ ይሆናል። ያው በተዋረድ የሚመጣውን የትዕዛዝም ከባለድርሻ አካላት ጋር የላቀ ሚና በመጫወት ጥሩ ነገር እንደምንፈጥር አስባለሁ። ብቻ ፓርላማ ከገባ እንዳትረሳኝ ለማለት ነው። ይመቸን። ዋው! ሰላማችሁ ይብዛ። ጸሐፊና ተራኪ የገጠር